ሰላም የዚህ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ በሰፊው የምንመለከተው አስደናቂ ሐሳብ ይዘን መጥተናል። እስከ መጨረሻው አብራችን እንድቆዩ በአክብሮት እንጋብዛለን። መልክዓ ምድር አስቸጋሪ ዓለም አቀፍ ማዕቀቦችን እየተጣሉባት እና የዘመናት ኃያላን ግፊቶች ያረፉባት ቦታ ይህ እንጂ ዛሬ ላይ ሆኖ ሲታይ ይህች ሀገር በቴክኖሎጂ እና በውትድርና አቅሟ ዓለምን እያስገረመች ትገኛለች። የኢራን ታሪካዊ ጽናት ከዘመናዊ የፈጠራ አቅም ጋር ተደምሮ ዛሬ የጂኦፖለቲካ ዓለምን ማዕከል እንዲሆን አድርጓታል። ታሪካዊ መሰረት እና የጽናት መንፈስ የኢራን ጀግንነት ታሪክ በአንድ ምዕራፍ ወይም በአጭር ዘመን የሚለካ አይደለም። ይልቁንስ ከብዙ ሺህ ዓመታት በፊት በለመለመችው የፐርሺያ ምድር ላይ የተተከለ ትልቅ ስር ያለው ጽናት ነው። በጥንታዊ ዘመን አቻሜድ እና ሳሳኒድ የተባሉ ታላላቅ የፐርሺያ ግዛቶች በወቅቱ የዓለም ማዕከል የነበሩ ሲሆን ወታደራዊ ብቃታቸው ሰፊ ግዛቶቻቸውን ያስተዳድሩበት ብልህነት እና የባህል ልዕልናቸው እስከ ዛሬ ድረስ በታሪክ መጻሕፍት ውስጥ በሰፊው ይነገራል። ይህ እንጂ የዚች ሀገር እውነተኛ ጀግንነት የሚለካው በግዛቶቿ ስፋት ብቻ ሳይሆን በታሪክ ውስጥ ያጋጠማቸውን ግዙፍ ፈተናዎች በመቋቋም ነው። እንደ አረቦች፣ እስላማዊ ድል አድራጊዎች እና የሞንጎሊያን አውዳሚ ወራሪዎች ያሉ በወቅቱ የብዙ ታላላቅ ስልጣኔዎችን ሕልውና ያጠፋ ታሪካዊ አውሎ ነፋስ ኢራን ገጥሟት ነበር። ነገር ግን የኢራን ሕዝብ ቋንቋውን፣ ፋሪስን፣ ልዩ ባህሉን እና ማንነቱን መሰረት ሳያስረክብ የውጭ ወራሪዎችን የራሱን ባህል አካል በማድረግ እስከ ዛሬ ማቆየት ችሏል። ማዕቀብ እና የፈጠራ አቅም ችግር የፈጠራ እናት ናት እንደሚባለው ለበርካታ አስርተ ዓመታት በላያቸው ላይ ያሰፈረውን ከባድ የጦር መሳሪያ እና የቴክኖሎጂ ማዕቀብ ኢራናውያን አላዳከማቸውም። ይልቁንስ የራሳቸው አገር በቀል ቴክኖሎጂ እንዲፈጥሩ አነሳሳቸው። ከውጭ የሚገቡን ዕቃ እና ቴክኖሎጂ ማግኘት ሲከለከሉ ሀገሪቱ የራሷ ዩኒቨርሲቲዎች፣ የምርምር ማዕከላት እና መሐንዲሶች በማስተባበር ጥገኝነትን በራሷ አቅም ለመተካት ቻለች። ይህን ሂደት የኢራን ወጣቶች ወደ ፈጠራ ዓለም በመግፋት በሳይንስ እና ቴክኖሎጂ ዘርፍ አዲስ ምዕራፍ እንዲከፈት አድርጓቸዋል። ማዕቀቡም ድክመት ሳይሆን ለጠንካራ አገር በቀል ኢንዱስትሪ መሰረት ሆኗል። የኢራን የድሮን ቴክኖሎጂ መነሳት ዛሬ ላይ የኢራን ስም ከዘመናዊ የጦር መሳሪያዎች በተለይም ከድሮን ምርት ጋር ተያይዞ በግንባር ቀደምትነት ይጠራል። ሀገሪቱ በአጭር እና በረጅም ክልል ሰው አልባ ተሽከርካሪዎችን በመንደፍ ዓለምን ያስደመመ አቅም መገንባት ችላለች። የድሮን ቴክኖሎጂ ከማዳበር ባሻገር እነዚህ መሳሪያዎች ከአገር ውስጥ ፍላጎት ጋር በማጣጣም ለተለያዩ ዓላማዎችን ማለትም ለስለላ፣ ለቅኝት እና ለስትራቴጂክ መከላከያ አገልግሎት የሚውል ስርዓቶች ዘርግታለች። የኢራን ድሮን ፕሮግራም በአጭር ጊዜ ውስጥ ዓለም አቀፍ መከላከያ ተንታኞች ትኩረት የሳበ ትልቅ የኢንዱስትሪ እምርታ ነው። የሻሂድ ድሮን ኃይል በዓለም አቀፍ ደረጃ ከፍተኛ ትኩረት ካገኙ የኢራን ድሮን መካከል የሻሂድ ዋናው ነው። እነዚህ ድሮኖች በረጅም ርቀት የበረራ አቅማቸውን በታለመላቸው ቦታ ላይ ባለው ከፍተኛ ትክክለኝነት እና በዝቅተኛ የማምረቻ ወጪዎችን የታወቁ ናቸው። በዘመናዊ ጦር ሜዳ ውስጥ የውጊያ ሁኔታቸውን
በመቀየር ረገድ ትልቅ ሚና ያለው ሲሆን የምርት ቀላልነት እና በጅምላ ሊመረቱ መቻላቸው የቴክኖሎጂ አቅማቸው ይበልጥ ጎልቶ እንዲታይ አድርጓል። የምዕራባውያን መከላከያ ተቋማት ጭምር የእነዚህ ድሮኖች ውጤታማነት እና ስልታዊ አጠቃቀም በስፋት እየመረመሩ ይገኛሉ። በዘመናዊ ጦር ሜዳ ላይ ያስገኙትን ለውጥ የኢራን ድሮን እና የጦር መሳሪያ ቴክኖሎጂዎችም በዘመናዊ የጂኦፖለቲካ ትዕይንት ውስጥ የጦር ሜዳ ስልቶች ሙሉ በሙሉ በመቀየር ረገድ ትልቅ ሚና ተጫውተዋል። ሀገሪቱ በወታደራዊ ኢንዱስትሪ መስክ ከውጭ አስመጪነት በመውጣት ወደ ላኪነት እና የቴክኖሎጂ አጋርነት ደረጃ መሸጋገሯ የኢኮኖሚና የኢንዱስትሪ ነፃነት ትልቅ ማሳያ ነው። ዛሬ ላይ የኢራንን የውትድርና ቴክኖሎጂ እምርታ በክልሉ ብቻ ሳይሆን በዓለም አቀፍ ደረጃ ኃይሉን ሚዛኑን በመለወጥ ረገድ የራሱን አሻራ አሳርፏል። የሳይበርና የቴክኖሎጂ ጦርነት አቅም ከድሮኖች እና ከባህላዊ የጦር መሳሪያዎች ባሻገር ኢራን በሳይበር ደህንነት እና በኤሌክትሮኒክስ ጦርነት ዘርፍ የራሷ ትልቅ አቅም ገንብታለች። የጠላት ራዳር ስርዓቶችን የማስጨነቅ፣ የመረጃ መረቦችን የመከላከል እና የዲጂታል ደህንነትን የማረጋገጥ አቅም የዘመኑን የቴክኖሎጂ ጦርነት ሎጂክ የጠበቀ ነው። ይህ የሳይበር አቅም ከድሮ ቴክኖሎጂ ጋር ተቀናጅቶ ሲሰራ የሀገሪቱ የመከላከያ አቅም ከፍ ያለ ደረጃ ላይ አድርሶታል። እንዲሁም በዲጂታል ዘመን የሚደረጉ ውዝግቦችን ለመቋቋም ያስቻለ ጠንካራ መሰረት ፈጥሯል። በማጠቃለያም ኢራን ጉዞ ከታሪካዊ ጀግንነት እስከ ዘመናዊ የድሮን ቴክኖሎጂ ፈጠራ ያለው ሂደት ማዕቀብ እና ጫናዎችን በጽናት በእውቀት መቋቋም እንደሚቻል የሚያሳይ ትልቅ ማሳያ ነው። ታሪክን ከቴክኖሎጂ ጋር በማጣመር የራሳቸውን ዕድል በራሳቸው እጅ ለመቅረጽ የቻሉበት መንገድ ለብዙዎቹ ትምህርት የሚሰጥ ነው። ዛሬ ያቀረብንላችሁ ቪዲዮ ጠቃሚ ሆኖ አግኝታችሁታል ብለን ተስፋ እናደርጋለን። ሐሳባችሁን እና አስተያየታችሁን ከታች ባለው ኮሜንት መስጫ ላይ አጋሩን። ለተመሳሳይ ጥራት ያለው ቪዲዮዎችን ቻናላችን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ ተመኘው።